ቻችን እንዴት ቆይታችኋል ያልኩኝ ወደ ሳቱ መረጃዎቻችን ተሻገርኩኝ። ወደ መረጃዎቻችን ስናመራ ነገሮች እጅግ አስፈሪ ሆኗል። ኢራን እስራኤል ላይ ሚሳኤል ስታዘንብን ያደረችው። ሌላኛው አሜሪካ የእግረኛ ጦር የምታሰማራ ከሆነ ኢራን ከ1 ሚሊዮን በላይ ተዋጊ ወታደሮችን ለጦርነት ማዘጋጀቷ ተዘግቧል። እንዲሁም ኢራን ታምር የሆነ ነገር ይፋ አድርጋለች። ከመሬት በታች የሚሳኤል ከተማ መስርታለች። የአሜሪካ የምሽግ ደርማሽ ቦምብ እንኳን ጥቃት ቢፈጽም ሊያጠቃው የማይችል ምሽግ ነው። ኢራን ወታደሮቿ በካርጋ ዙሪያ የመሬት ውስጥ ምሽግ ቆፍረው የአሜሪካ ወታደሮችን እየተጠባበቁ ይገኛሉ። ጉዳዩ በርካቶችን አስገርሟልም አስደንግጧልም። አሜሪካም ይህንን በመፍራት ለ5 ቀን የሰጠችውን ቀነ ገደብ 10 ቀን አራዝማለች። ሙሉ መረጃውን ይዘናል የምናስደምጣችሁ ነው። ሌላኛው መረጃችን ዶናልድ ትራምፕ የኢራን መንፈሳዊ መሪ እንደሆን ተጠይቄ ነበር፣ ግን ይህን ጥያቄ ውድቅ አድርጌዋለሁ ሲሉ ከንቱ ምኞታቸውን ገልጸዋል። መረጃውን ይዘናል የምናስደምጣችሁ ነው። ሌላኛው መረጃችን የአሜሪካ ወታደሮችን የሚያስተናግዱ ሆቴሎች ጥቃት እንደሚሰነዘርባቸው ኢራን አስጠነቀቀች። ማስጠንቀቂያ ጎረቤት ሀገር ጅቡቲንም ያካትታል። ሙሉ መረጃውን የምናጋራችሁ ነው። ሌላኛው መረጃችን የእስራኤል ተቃዋሚ ፓርቲ መሪ መንግስት ሰራዊቱን ያለ ስትራቴጂ ወደ ጦርነት እያስገባ ነው በማለት ተቹ። የሰራዊቱ ተጠባባቂ ኃይል ደክመዋል ዝሏል። ከዚህ በላይ የደህንነት ተግዳሮቶችን መቋቋም አይችልም ሲሉ ተደምጠዋል። እሳቸው ብቻ ሳይሆኑ ሐሙስ ዕለትም የሰራዊቱ ወታደራዊ አዛዥን በካቢኔ ስብሰባዎች ላይ ወታደሩ ስላለበት አሳሳቢ ሁኔታ ተናግረዋል። ሙሉ መረጃውን የምናስደምጣችሁ ነው። ሌላኛው የየመን ሁቲ አማጽያን በቀይ ባህር ላይ አዲስ ጥቃት ለመሰንዘር ማስፈራራታቸው ተሰማ። እንዲሁም ደግሞ ዓለም አቀፍ የአቶሚክ የኢነርጂ ኒውክሌር ተቋም ጥቃት ከቀጠለ ትልቅ የራዲዮሎጂ አደጋ እንደሚከሰትም አስጠንቅቀዋል። በተጨማሪም የዩክሬኑ ፕሬዝዳንት ዜሌንስኪ ሳውዲ አረቢያ ገቡ። ለምን ገቡ የሚለውን መረጃና ከላይ ጠቀስናቸው መረጃዎች ሁሉ አያይዘን የምናጋራችሁ ነው። ክቡራን አድማጭ ተመልካቾቻችን ለርሶ ጠቃሚና አዳዲስ መረጃዎችን ይዘን ተገኝተናል። እንደተለመደው ከዜናችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ታዲያ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። መካከለኛ ምስራቅን በተመለከተ ወዳገኘናቸው መረጃዎች እናምራ። ኢራን 1 ሚሊዮን ወታደሮች ዝግጁ ናቸው አለች። የኢራኑ ታስሚን ኒውስ ወታደራዊ ምንጮችን ጠቅሶ እንደዘገበው አሜሪካ የእግረኛ ጦር የምታሰማራ ከሆነ ኢራን ከ1 ሚሊዮን በላይ ተዋጊ ወታደሮችን ለጦርነት ማዘጋጀቷንም ዘግቧል። አሜሪካ የኢራንን 90% የነዳጅ መሸጫ ማዕከል የሆነውን የካርግ ደሴትን በእግረኛ ወታደሮች እቆጣጠራለሁ ማለቷን ተከትሎ በርካታ የኢራን ወታደሮች በካርግ ዙሪያ የመሬት ውስጥ ምሽግ ቆፍረውም የአሜሪካ ወታደሮችን እየጠበቁ ይገኛሉ። በኢራን ያዝድ ግዛትም የግራናይት ተራራ ውስጥ ሚስጥራዊ የሆነች የሚሳኤል ከተማ አለች። ይህ ቦታ ወታደራዊ ጣቢያ ብቻ ሳይሆን የማይበገር የመሬት ውስጥ ምሽግም ነው። ከመሬት በታች ያለን ወታደራዊ ምሽግ መደብደብ የሚችለው አሜሪካ ሰራሹ ጂቢዩ 57 ሞፕ ሲሆን እስከ 60 ሜትር 200 ጫማ ጥልቀት ባለው ኮንክሪት ውስጥም ዘልቆ መግባትም ይችላል። ነገር ግን ይህ የኢራን የሚሳኤል ከተማ በ440 ሜትር ከ1400 ጫማ በላይ ጥልቀት ውስጥም ይገኛል። ይህ ማለት በአሜሪካ በጂቢዩ 57 ምሽግ ደርማሽ ቦምብ ጥቃት ብትፈጽምም ጉዳትም አይደርስባትም። የዚህ ግራናይት ተራራ ጥንካሬው እስከ 125,000 ኢዲኤም ሲሆንም ይህም ከተለመደው የጠንካራ ኮንክሪት በ25 እጥፍም የበለጠ ጠንካራ ነው። በተራራ ውስጥም ግዙፍ የዋሻ ኔትወርክና የውስጥ የባቡር ስርዓትም አለ። ሁሉም ግዙፍ የባላስቲክ ሚሳይሎች በአንድ ቅጽበታዊ እይታ ከአንድ ቦታ ወደ ሌላ ቦታ ሊንቀሳቀሱ ይችላሉ። በተራራው ላይ የተለያዩ ጎኖች ያሉ በርካታ የመውጫ መንገዶች ያሉ ሲሆን በቅጽበትም ማጥቃትና መደበቅም ይቻላል። ሌላኛው መረጃችን የአሜሪካው ፕሬዝዳንት በቃ ላይ ያስባለ ነው። ዶናልድ ትራምፕ የኢራን መንፈሳዊ መሪ እንደሆን ተጠይቄ ነበር፣ ግን ይህን ጥያቄ ውድቅ አድርጌዋለሁ ማለታቸውን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባደረጉት ንግግር የኢራን ባለስልጣናት የሀገሪቱ መንፈሳዊ መሪ እንደሆን ጠይቀውኛል ሲሉ በድፍረት ተናግረዋል። ትራምፕ ጥያቄውን አመሰግናለሁ ግን አልፈልግም በማለት ውድቅ ማድረጋቸውን ገልጸዋል። እንደ ትራምፕ ገለጻ የኢራን መሪዎች ከአሜሪካ ጋር ስምምነት ለማድረግ ቢፈልጉም የገዛ ህዝባቸውና የአሜሪካን ጥቃት በመፍራት በይፋ ለመናገር
ተቸግረዋልን ብለዋል። ይሁን እንጂ የኢራን ወገን ከዋሽንግተን ጋር ድርድር እያደረግን አይደለም በማለት የትራምፕን ንግግር አስተባብለዋል። ይህ በእንዲህ እንዳለ አሜሪካ ወደ መካከለኛው ምስራቅ ተጨማሪ ወታደሮችን ለመላክ እያሰበች መሆኗንና በትራምፕ አስተዳደር ውስጥም በጉዳዩ ላይ ከፍተኛ ክርክር መኖሩ እየተነገረም ይገኛል። ሌላኛው መረጃችን የአሜሪካ ወታደሮችን የሚያስተናግዱ ሆቴሎች ጥቃት ሊሰነዘርባቸው ይችላል ስትል ኢራን አስጠነቀቀች። ማስጠንቀቂያው በጅቡቲ ያሉ ሆቴሎችንም ይመለከታል። የኢራን የውጭ ጉዳይ ሚኒስትር አባስ አራቂቺ በመካከለኛው ምስራቅ የሚገኙ ሆቴሎች የአሜሪካ ወታደሮችን ማስተናገድ እንዲያቆሙ ከበድ ያለ ማስጠንቀቂያ ሰጡ። ሚኒስተሩ አሜሪካ ወታደሮችን ከወታደራዊ ካምፖች አውጥታ በሲቪል ሆቴሎችና ቢሮዎች ውስጥም በማስፈር የባህር ሰላጤው ሀገራት ዜጎችን እንደ የሰው ጋሻ የተጠቀመች ነው ሲሉ ከሰዋል። እንደ ፋርስ ዜና ወኪል ዘገባ ማስጠንቀቂያው በባህሬን፣ በተባበሩት አረብ ኤሚሬትስና በሶሪያና በጅቡቲ የሚገኙ ሆቴሎችን ያጠቃልላል። ኢራን እነዚህን መገኛዎች በዝርዝር መለየቷን የገለጸችም ሲሆን ወታደሮቹን ማስተናገድ የማያቆሙ ከሆነ ተቋማቱ ህጋዊ የመከላከያ ኢላማ ተደርገው ጥቃት እንደሚሰነዘርባቸውም አስታውቃለች። ይህ ሁሉን አቀፍና የመጨረሻ የተባለው ማስጠንቀቂያ ቀጠናዊ ውጥረቱን ይበልጥ ማባብሶታል። ሌላኛው የየመን ሁቲ አማጽያን በቀይ ባህር ላይ አዲስ ጥቃት ለመሰንዘር ማስፈራራታቸው ተሰማ። በየመን የሚንቀሳቀሱትና በኢራን የሚደገፉት የሁቲ አማጽያን ከቴህራን ጋር ያላቸውን አጋርነት ለማሳየት በቀይ ባህር ላይ አዲስ ጥቃት ለመሰንዘር ዝግጁ መሆናቸውን አስታወቁ። የቡድኑ ከፍተኛ አመራር እንደገለጹት አማጽያኑ ሁሉንም ወታደራዊ አማራጮችን አሟልተው ለእርምጃ መጠባበቂያ ላይ ይገኛሉ። ይህ እርምጃ ቀደም ሲል የነበረውን የዓለም ኃይልና የኢኮኖሚ ቀውስን ይበልጥ ሊያባብስ እንደሚችልም ተሰክቷል። በተለይም በየመን የባህር ዳርቻ ላይ የሚገኘው ስትራቴጂካዊ የባቢ አል መንደብም ሰርጥ ዋና የጥቃት ኢላማ ሊሆን እንደሚችልም ተመላክቷል። ኢራን በበኩሏ በግዛቷ ወይም በደሴቶቿ ላይ ጥቃት ከተሰነዘረ በባቢ አል መንደብም በኩል ግጭቱን እንደምታሰፋ በተዘዋዋሪ አስጠንቅቃለች። ባቢ አል መንደብም ከፋርስ ባህረ ሰላጤ ወደ አውሮፓ የሚጓዘውን ነዳጅን ጨምሮ ለዓለም አቀፍ የንግድ ወሳኝ መተላለፊያ ነው። ሌላኛው እስራኤል ውስጥ በኢራን ሚሳኤል የተመታ መኪና ኢራን ለተከፈተባት ጥቃት ያጸፋ በእስራኤልና በሌሎች የመካከለኛ ምስራቅ አገራት ላይ ያልተቋረጠ የሚሳኤልና የድሮን ጥቃቶችን እየፈጸመችም ነው። ሀገሪቱ ሚሳኤሎችን በጸረ ሚሳኤል ለማክሸፍ እየሞከሩ ቢሆንም በሁሉም ላይ ግን አልተሳካላቸውም። በዚህም ሳቢያ በሰውና በንብረት ላይ ጉዳት እየደረሰባቸው ነው። በዚህ ቪዲዮ ላይም የእስራኤል ሰራዊት ከኢራን የተተኮሰ ነው ያለው የሚሳኤል አንድ መኪና ሲመታም ይታያል። ሌላኛው መረጃችን ዓለም አቀፍ የአቶሚክ ኢነርጂ የኒውክሌር ተቋማት ጥቃት ከተቀጣጠለ ትልቅ የራዲዮሎጂ አደጋ እንደሚከሰት አስጠነቀቁ። ወደ ዝርዝር መረጃው እናምራ። ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በኢራን የኒውክሌር ተቋማት አቅራቢያ የሚፈጸም ጥቃት የሚቀጥል ከሆነ ትልቅ የራዲዮሎጂ አደጋ ያስከትላል ሲል አስጠነቀቀ። የተባበሩት መንግስታት ተቋማት ማስጠንቀቂያ የሰጠው በኢራን ደቡብ ምዕራባዊ ክፍል የሚገኘው የቡሽሬ የኒውክሌር ኃይል ማመንጫ ተቋም አቅራቢያ ማክሰኞ ዕለት በድጋሚ ጥቃት እንደተፈጸመ ከተገለጸ በኋላ ነው። የተቋሙ ዋና ዳይሬክተር ራፋኤል ግሮሲ በኢራን የኒውክሌር ተቋም አቅራቢያ እየተደጋገመ ያለው ሰሞንኛ ወታደራዊ ጥቃት እጅግ እንዳሳሰባቸው ገልጸዋል። ዋና ዳይሬክተሩ ጥልቅ ቁጥር ያለው የኒውክሌር ቁስ ይዞ የሚሰራ የኒውክሌር ኃይል ማመንጫ ከመሆኑ ጋር ተያይዞ በተቋሙ ላይ የሚደርስ ጉዳት ትልቅ የራዲዮሎጂ አደጋ ሊያስከትል እንደሚችልም ማስጠንቀቃቸውን በተቋሙ የኤክስ ገጽ ላይ የወጣው ጽሑፍም ያስረዳል። በዚህ ስፍራ የሚከሰት የራዲዮሎጂ አደጋ ኢራን ውስጥና ከዚያም ባሻገር ሰፊ አካባቢን ሊጎዳ እንደሚችልም ገልጿል። ይህንን አይነቱን የኒውክሌር አደጋ ስጋት ለማስወገድ ሲባል ጦርነቱ ተፋላሚ ሀገራትን ወታደራዊ እርምጃን ከመውሰድ እንዲቆጠቡና ዋና ዳይሬክተሩን ጠይቋል። በግጭቱ ወቅትም 7ቱን የኒውክሌር ደህንነት ማረጋገጫ አምዶችንም መጠበቅ አስፈላጊ እንደሆነም አጽንኦትም ሰጥቷል። ሌላኛው የእስራኤል ተቃዋሚ ፓርቲ መሪ መንግስት ሰራዊቱን ያለ ስትራቴጂ
ወደ ጦርነት እያስገባ ነው በማለት ተችተዋል። የእስራኤል ተቃዋሚ ፓርቲ መሪ የሆኑት ያኢር ላፒድ የሀገሪቱ መንግስት ያለ ስትራቴጂና በጥቂት ወታደሮች ብቻ ሰራዊቱን ወደ ጦርነት እየላከ ነው ሲሉ ከሰሱ። የእስራኤል መንግስት ሰራዊቱን ያለ ስትራቴጂ አስፈላጊ ሁኔታ ሳይኖር እጅግ አነስተኛ በሆነ የወታደር ቁጥር ወደ ባለብዙ ግንባር ጦርነት እያስገባው ነው በማለትም ተናግረዋል። ላፒድ በቪዲዮ ባስተላለፉት መልእክትም የእስራኤል የመከላከያ ሰራዊት እስከ መጨረሻውና ከዚያም ላይ ተወጥሯል፣ መንግስት ሰራዊቱን ጦር ሜዳ ላይ እንደቆሰለ ትቶታልን ብለዋል። የሰራዊቱ ተጠባባቂ ኃይል ደክሟል፣ ዝሏል፣ ከዚያም በላይ የደህንነት ተግዳሮቶችን መቋቋም አይችልም ሲሉም ተደምጠዋል። የተቃዋሚ ፓርቲ መሪው አክለውም መንግስት ሙሉ ጊዜያቸውን የአይሁድ ቅዱሳን መጻሕፍትን በማጥናት የሚያሳልፉትንና እስራኤልን በአውሮፓውያን በ1948 ከተመሰረተች ጀምሮ ከግዴታ ውትድርና ነጻ ከተደረጉት ሀሬዲ የኦርቶዶክስ አይሁዳውያን ማህበረሰብም አባላትን በተጠባባቂ ወታደርነት እንዲመለምልም ጥያቄ አቅርበዋል። ላፒድ ይህንን የተናገሩት የሰራዊቱ ወታደራዊ አዛዥ ሌተናል ጀነራል አያል ሐሙስ ዕለት በድንገት ካቢኔ ስብሰባ ላይ የእስራኤል መከላከያ ሰራዊት ለመውደቅ ጫፍ ላይ ደርሷል እንዳሉ ከተዘገበ በኋላ ነው። ሌላኛው መረጃችን የዩክሬኑ መሪ ዜሌንስኪ ሳውዲ አረቢያ ገቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አስፈላጊ ስብሰባዎችን ለማድረግ ሳውዲ አረቢያ ገብተዋል። ጉብኝቱ በሩሲያና ዩክሬን ጦርነት ዙሪያ የአረብ ሀገራትን ድጋፍ ለማግኘት ያለመ ነው። ዩክሬን በኢራን ድሮኖች ለሚጠቁ የክልሉ ሀገራት ያላትን የድሮን ቴክኖሎጂና የአየር መከላከል ልምድም ለማካፈል ስትስማማ በምላሹ የፋይናንስና የቴክኖሎጂ ድጋፍም ትፈልጋለች። በተያያዘም በጅዳ የሰላም ድርድር ለማድረግ የዩክሬንና የአሜሪካ ልዑካን ቡድን ወደ ስፍራው ያመራሉ ሲሉ የሳውዲ መገናኛ ብዙሃን ዘግበዋል።